ጋይስ እንዴት ናችሁ? ዛሬ ባይናንስ ላይ ክሌም ማድረግ የምትችሉትን $1 ጊፍት እንዴት ማግኘት እንደምትችሉ በዚህ ቪዲዮ ያሳያችኋለሁ። እስከ መጨረሻው ተከታተሉ። ምናልባት ያን ያህል አይደለም፣ ነገር ግን ተከታታይ ቪዲዮችን ስለምንሰራ ሌሎች ተመሳሳይ እንደዚህ አይነት ቪዲዮች ሲሆኑ ወዲያው ክሌም እያደረጋችሁ ዶላር ማግኘት ትችላላችሁ። ባይናንስን ከከፈታችሁ በኋላ ቀጥታ ሞር የምትል ኦፕሽን አለች እዚሽ ጋር። ስለዚህ ወደ ሞር ትሄዳላችሁ። ረዥም አይደለም ቪዲዮ፣ በጣም አጭር ናት። እንዴት ክሌም ማድረግ እንደምትችሉ ለማሳየት ያህል ነው። ሞርን ክሊክ ካደረጋችሁ በኋላ ይሄ ፔጅ ይመጣላችኋል። እዚህ ፔጅ ላይ ወደ ታች ስክሮል ነው የምናደርገው። ወደ ታች ስክሮል አድርግተን ሪዋርድ ሀብ የምትለዋን እንነካለን። እዚህ ጋር እንደምታዩት ሪዋርድ ሀብ የምትለዋን እነካለን። ሪዋርድ ሀብን የምታገኙት ጊፍት ኤንድ ካምፔን የሚለው ስር ነው። ስለዚህ እሷን ክሊክ ታደርጋላችሁ። ሪዋርድ ሀብ የምትለዋን ክሊክ ታደርጋላችሁ። ሎድ ካረገ በኋላ እንጠብቋለን። ሎድ ካረገ በኋላ በዚህ አይነት መልኩ ይመጣላችኋል። እዚህ ጋር ምንድነው የምትሉት ማይ ቮቸር የምትለዋን አንድ ጊዜ ክሊክ ታደርጋላችሁ። ማይ ቮቸር የምትለዋን አንድ ጊዜ ክሊክ በምታደርጉበት ጊዜ ከእንደገና ሎድ አድርግቶ በዚህ አይነት መልኩ ያመጣላችኋል። እዚህ ጋር እንደምታዩት 3 CVP የምትለዋን ክሊክ ታደርጋላችሁ። እቺን ክሊክ ካደረጋችሁ በኋላ ሪዋርዳችሁን ዩዝ የምታደርጉበትን ኦፕሽን ያመጣላችኋል። ስለዚህ ክሊክ ታደርጉና ፊት ለፊት ያለውን ዩዝ ሪዋርድ የምትለዋን ትነካላችሁ። ዩዝ ሪዋርድ የምትለዋን ከነካችሁ በኋላ እንደምታዩት ሪዋርድ አክቲቬትድ ይላል። ስለዚህ ቪው ዋሌት የምትለዋን ትነካላችሁ። ስለዚህ አሁን ኦልሬዲ ያገኘውን CVP እንዴት ወደ ዶላር መቀየር እንችላለን የሚለውን አሳያችኋለሁ። እዚህ ላይ ከገባችሁ በኋላ እዚህ ጋር እንደምታዩት ወደ ዶላር ለመቀየር ቅድም ላልኳችሁ ትሬድን ትነካላችሁ። ከታች ያለውን ስለተቋረጠብኝ ከእንደገና ላሳያችሁ። ትሬድን ከነካችሁ በኋላ በዚህ አይነት ኦፕሽን ይመጣላችኋል። ቀጥታ የምታደርጉት ምንድነው ከላይ ያለችዋን ኮንቨርት የምትለዋን ትነካላችሁ። ስለዚህ ምንድነው የምናደርገው የተቀበልነውን CVP ወደ ዶላር ነው ኮንቨርት የምናደርገው። ከዛ በኋላ ኮንቨርት የምትለዋን ትነካላችሁ። ኮንቨርት የምትለዋን ከነካችሁ በኋላ ሎድ ካረገ በኋላ በዚህ አይነት መልኩ ይመጣላችኋል። እንደምታዩት ከመጣላችሁ በኋላ እዚህ ጋር USDT የሚለውን ፍሮም የሚለው ምን ታረጉታላችሁ? CVP ታረጉታላችሁ። CVP የምትለዋን ተነካላችሁ። እንደምታዩት CVP አክቲቬት ሆኗል። በመቀጠል ወዴት ነው የምንቀይረው? ወደ USDT ነው የምንቀይረው፣ ወይም ደግሞ USD ወደ ዶላር ነው የምንቀይረው። ስለዚህ ይሄኛውን ከታች ያለውን 2 የሚለውን ክሊክ ታረጉና USDT ታረጉታላችሁ ማለት ነው። ምናልባት ካጣችሁት ሰርች ኦፕሽን አለው እዚህ ጋር። ሰርች ኦፕሽኗን USD ብላችሁ ጽፉ፣ ይሄ ኦፕሽን ይመጣላችኋል። USDT የምትለዋን አንድ ጊዜ ትነካላችሁ። በመቀጠል ምንድነው የምናደርገው? ኮንቨርት የምናደርገውን CVP አማውንት እዚህ ጋር ስፔሲፋይ እናደርጋለን። እሱን ስፔሲፋይ ለማድረግ ማክስ የምትለዋን እነካለን። እንደምታዩት ማክሲመም 3 CVP 0.9 USDT ነው። ሶ ምንድነው የምታደርጉት? ማክስ ካረጋችሁት በኋላ ፕሪቪው ኮንቨርሽን የምትለዋን ከታች ያለችው አነካለን። እንደምታዩት ሶስቱን CVP በ0.9 USDT ዶላር ነው የምንቀይረው። ምንም አይነት ፊ የለውም። በመቀጠል እንደምታዩት ኮንቨርት የምትለዋን ትነካላችሁ። በመቀጠል ኮንቨርሽን ሰክሰስፉል ይላችኋል ማለት ነው እንደምታዩት። ከዛ በኋላ ቪው ሂስትሪ የምትለዋን ትነካላችሁ። እንደምታዩት ሶስቱን CVP ወደ $1 ወይም ደግሞ 0.9 ዶላር ኮንቨርት አድርገናል ማለት ነው። ሶ ስፖታችንን ወይም ደግሞ ስፖት ላይ ያለውን ቼክ እናድርገው። እንደምታዩት እዚህ ጋር ወደ ታች ዋሌት ላይ ገብቼ ላሳያችሁ። 49 ምናምን ነበረ፣ አሁን 50.9 ሆኗል ማለት ነው። ሶ ቅድም የነበረው ቫሊዩ አፕዴት ተደርጎልኛል ማለት ነው። ስለዚህ USDT እዚህ ጋር እንደምታዩትም ጨምሯል ማለት ነው። ሶ በቀላሉ በዚህ አይነት መልኩ ክሌም ማድረግ ትችላላችሁ። ሌሎችም አዳዲስ የሚወጡ ክሌም ማድረግ ያለባችሁ እነዚህ አይነት ፖይንቶች ካሉ ሰጀስት አደርጋችኋለሁ። ሰብስክራይብ ማድረግ እንዳትረሱ። ኮመንት ሴክሽን ላይ ድሮፕ አድርጉልኝ። ቶሎ ብላችሁ አፍጥናችሁ ስሩት። ምናልባት ደግሞ ይሄ ቪዲዮ አልሰራላችሁ ካላችሁ ቀኑ ስላለፈ ነው። ሰብስክራይብ አድርጉና አዳዲስ የሚወጡ ቪዲዮዎችን ማግኘት ትችላላችሁ።